ብለሽ ሁለቴ ነጣፍሽኝ። ይሄው እዚህ ጋር በእሺ እሱን አጥፊ። ቀጥለሽ ደግሞ እቴነሽ ብሪቱ በይ። 47ኛ እቴነሽ ብሪቱ። እቴነሽ የእንጀራ ብር አለባት። የለም የለቅሶት እኮ ሰጥታኛለች፣ ግን ያራስ ጥየቃ አለባት። እሺ ምንድነው የሚሸተው? ወይኔ ወጣቴ አንቺ ሴት አይደለሽም፣ ብቻ ስቶሚ ይበላሽ። ማን ነው? ገፋ አድርጉት። ማዘር እንዴት ዋሉ? ማር የለችም? ቆይ አለሽ፣ ልጥራልሽ። ለጭ ጓደኛሽ ጠራችሽ ነው። ሳያጣ ሰው ልቤ እንዳጣ ሰው ግንባሳቤ አድርጉ። ምን ሆነሽ መጣሽ? ቀጠሯችን ከሰዓት አለብን እንዴ? አቤል ቤት ድረስ መጥቶ እናፍቀኛለሽ ካላገናኘሽም ብሎኝ ነው። ይታል እኔ ማዘርን በወሬ ይዛቸዋለሁ። እሺ እንዴት ልበልሽ ሰላም አጣኩልሽ ሰላም በምን ልበልሽ ሰላም። ደህና ዋላችሁ። ለእግዚአብሔር ሰላምታ ኩራታቸው። ማርያስ አልማዝ ፈልጋት ሄዳ ነው። በጣም ናፍቀሽኝ ነበር። እኔም ወይ አንቺ ፈረስ ምንድን ነው? ኧረ ምንም። ሴት ልጅ ከመውለድ ማን ቢኮንስ? አበሩ ዛሬ ደግሞ የእግዚአብሔርን ሰላምታ የለም። አይ ዜድ አንቺ ምኑን አውቀሽ? እቺ ልጅሽ ምን አደረገች ደግሞ? ዜድ እንዴት ዋላችሁ? ዴናችሁ የህግ አካላቶች ዜድ ማንች? ያክት እኔ ነኝ። ማስናቀች ድርብር ማጭበርበር ተከሰው በግ ይፈልጋሉ። እንዴ እንዴ ማዘሯ ዝም ብለሽ ነው እንደምትይጂው? መጥሪያት አለ ነው መጥሪያው። ማንም ደክ ማርዬ ወሰዷት እኮ። አይዞሽ ጉደኛ ቤተሰብ ቤት ይፈርቻለሁ። የሆነ ነገር እንዳትሆን እንከተለው። የቻት ጨርሰናል። አሁን መሄድ ይችላል። እናቴ በቃ ህይወት እንዲህ ናት። ብዙዎች ሊያጠፉን ይሞክራሉ፣ ፈጣሪ ደግሞ ይጠብቀናል። ተመስገን። በቃ ወደ ቤታችን እንሂድ። እኔ ቡና ማንኪያ ጥዬ አላውቅም። ከመድፋቴ በፊት አጣርቼ ነው የምደፋው። እና ማንኪያዎችን ማን ጨረሳቸው? ደርዘር ሙሉ ነበር። እኔ እንጃ። እኔ ምን አውቃለሁ? እኔ እንጃ ትላለች እንዴ? እኔና ካንቺ ኩሽና ውስጥ የሚገባ ሰው አለ? አይ ማዘሯ አውጥያለሁ እኔ ነኝ። በቃ ይቅርታ አልደግምም ብላ እንድታምንልሽ እየጠበቅሽ ነው። ማርያም እኮ ናት ልጅቷ። ማንም አንተ ላይ ነገር የለም። እሺ ሲያስጠላ። አፍሽን አሹይ። ለመልስ ማማን ብሎሽ አንቺ እንዴ? እኔም ብቻ ነው እንዴ? እሱን አትናገሪው። እንዲያው ቮካል የምሰራበት ሰዓት ደርሷል። ሊድ አንቺ ላይ ደፊ ተያት። በቃ ማዘሯ እኔ ደፋዋለሁ። ቆይ ልትወጣ አይደል? ልብስ ይቆሽሻል። እኔ ደፋዋለሁ። እንዳይደፋብሽ። ቆይ እስቲ አያት አይደል? እኔ የምናገራት አንድ ውሸት የላትም። እንዴ ናት እሷ? ሀበል ሲለኝ ደግሞ ሁበል ሲለኝ አባቴ ነው ፊደል ያስተማረኝ። ሮሚዮ ኬቢ እኔ እናንተ መለየት አለብን እንዴ? ለምን? በጣም እኮ ነው የምወድሽ። እባክህ ቀይረው ስምህን በሌላ ቤብ እዚህ ጋር እንዴ? ቆይ ስሚኝ እንዴ? የእውነት ነው እንዴ? ያገኝ ቤቲ እረፍ ኬቢ። እንዳታደርገው ወንድሜ። ማርዬ በጣም ከፍቶኛል። ቤቲ ጥላኝ ሄደች። ቆይ ስማኝ፣ ገንዘብ በ20 የሚባለውን ለ3 ቀን ኦንላይን ኮርስ እንደተዘጋጀ አልሰማ? ምን? ዓላማው በ20ዎቹ እድሜ በዲጂታል መልኩ እንዴት ገንዘብ ይሰራል የሚለው ነው። የሚያስፈልግህ ኢንተርኔት ብቻ ነው። በቃ ተረጋግቻለሁ። እኔና ቀፊ ወንድሜ፣ ህይወት ላይ ተስፋ አይቆረጥም። አንደኛው በር ሲዘጋ አንደኛው በር ይከፈታል። እሺ አቃጣይ ወንድሜ፣ ደግሞ ሁሌም እኔ ካንተ ጋር ነኝ። አንቺ ማርያ ጥቁሩ ጫማዬስ? ያንተ ጫማ እየሱ የለም። ስሜን አትጥራ።
ታዲያ ምን ያስጮሻል? ደነዝ። እሺ አሰልፍ እደውልልሻለሁ። አቤት ጩኸትሽ እንደው ምን ይሻልሻል? እንዴት አደራችሁ? ተያት ማዘሯ በጥፊ ስላ ጮታ ይበርድላታል። ጫፌን ትነካኛለህ። ሚፈራ ሰው የለም። እሺ እናኔ መጣሽ እንዴ? ቤተክርስቲያን ስም የመጣው ቻው በቃ ማዘሯ። እናኔ ደህና ዋሉ። ደህና ዋል አባቴ። ደግሞ እንዳታመሽ። ደህና ዋል ጌታዬ። ደግሞ መሰቢ ውስጥ አታማትም እንዳገበ ያልኩሽ ማንቺ ምን ሴጣን ትጠራብኛለሽ? ዞር በይ ከእንጀራዬ። ከጭ ማትረብ ምን ትጮይባታለሽ? ነይ ወደ እኔ ነይ ነይ የኔ ውሻ። ልጄ የነካችሁ ሁሉ ብሩክ ነው። ትንሿ አታውቂያትም። የሚችል አቃጥላ ልደፋኝ ነው። የእናቱ ለታዋን ሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ማዘሯ ደግሞ ምን ፈለግሽ? እርጥብ አማርኛ። የምን እርጥብ ነው? ቤቴ ሙሉ ነው። ያንን አስተሽቢ እንዴ አማርኛ 50 ብር እኮ ነው። እቺ ምን አባቷ ገንዘቡን ሸምጥጨለመታ መሰላት እንዴ? ሴጣኔ እንዳታመጨ በሰላም ነው አለበት። የማንነት ስስክ አንቺ ሳታይረጭ አያቴ አመሰግናለሁ፣ እወድሻለሁ። አንቺ ሰጠሻት አይደል እናኔ? ታዲያ ትንሿ አእምሯን ሊቀርባት። አንቺ ነይ በዛ መብራቱን ሞልተሽ ትመጫለሽ። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። ማማቲ የት ነሽ? ሜክሲኮ። ነይ ግቢ። ሳብ የኔ ቆንጆ ፀሐይዋ ደከመሽ አይደል? አሎ የፈጠነ ውርደት። አታ ወይኔ አይዞሽ፣ ተራጊ፣ ተነሽ። ሸዋሸዋ ናቸዋ። ብዙ ከወሰዱብሽ የተወሰነ ብርና ስልኬንም ወስደውታል። አይዞሽ፣ በቃ ያጋጥማል። ዋናው አንቺ ደህና መሆንሽ ነው። ሰፈርሽ የት ነው? ያንጎል ጥራልሽ። አረ ተው ብሩ የለኝም እኮ። አታስቢ፣ በ30% ባነሰ ዋጋ በያንጎ መጓዝ ትችላለሽ። መዳረሻሽ የት ነው? መካኒሳ። እናንተም በያንጎ አዲስ 30 በሚለው ፕሮሞ ኮድ ጉዟችሁ በያንጎ ቀልጣፋ አድርጉ።